ልጅ የኔ አይደለም ብለሽ ታምኛለሽ? ያላምንህም ስላልኩ አይደለም ልጅህን የተቀበልከው ስላደረከው ነው የተቀበልከው። ስላደረኩት አይደለም እዛ ስትወሰልት ያስረገስካት ልጅ ያላለቀ ፍቅርህን ሂደህ ማጣጣፍ ትችላለህ። እኔ ግን ከዚህ በኋላ አዲስ አበባ ካንተ ጋር አልኖርም። ልጁ የኔ ልጅ አይደለም። እንዲህ ብላ አታምኝ ምናምን ትቻለሽ። ገብቶሻል አይደል? ብዙ ሺህ ምክንያቶች አሉኝ እንደዚህ ብለበት። ምክንያቱም ዲኤንኤ ላስደርግ እስከ ዛሬ ድረስ ተቀበለ ልጅ ነው ብለህ አንቺ ያምሻል እንዴ? እሺ ዲኤንኤ ላስደርግ ብዬ አስደርጌ ቢሆን አንተ ታስቀየረው በመሆኑ ምናምን ብባል ምን አማራጭ አለኝ? ዛሬ የኔ ነው ብለህ እኮ አምነህ ተቀብለህ ጭራሽ ደግሞ እኔ ቤት ውስጥ እኮ አብረሃት ልታኖራት ነው አይደል እንዴ? እኔ ከዛ ምንድነኝ? ሌላ ልጅ እስክትወልዱ ልጠብቅ? አንተም ፍቅር አልፈልግም ይቅርም ማለት አልፈልግም። አንተ ዛሬ ነገ ሳትል ከፍቅረኛህና ከልጅህ ጋር መሄድ ትችላለህ። ይኸውልሽ ፍቅረኛዬም ልጄም የኔ አይደለም። ሚዜ ሆናችኋል ስትጋቡ። ሰሚኛለሽ አይደል? ሁለቱም ሚዜ ሆናችኋል። እንደዚህ አታውሪኝ። ላንተ ብዬ መሰለኝ ስለማፈቅር መሰለኝ ሁሉ ዋጋ የከፈልኩልህ። አንተ ጭራሽ እሷን ከኔ ጋር ለማኖር ትሞክራለህ። አንተ አይደብርም እንዴ? ምን አይነት ሰው ነህ? ቆይ እኔ የማላውቀው ሰው እየሆንክ ነው ወይስ ጤነኛ ነህ? አይምሮ ይሰራል? ምንድነው የተበላሸው? በቃ ሁሉንም ነገር እዩ ታውቃለህ። ውሸታም እስከዛሬ ስትዋሽ ኖርክ። አሁንም እየዋሸኸኝ ነው። ሂድ በቃ። ጉድ የብሩኬ ፊት ጤነኛ መሆኑን እህቶቼ ማደር መዋሉን አስረግጣችሁ እንድትነግሩ ስለ እኔም ከዚሁ ገልጻለሁ። እንግዲህ ሀይሚዬ ልጁ የኔ አይደለም ሲላት አንተ ውሸታም ብላ ፊቱን አባረረችው። ወይኔ ይሄ ጥፊ እንዴት እንደናፈቀኝ። ሄርሜላ ከረሚላ አንድ ኮሜንት አይቼ ሄርሜላ ከረሚላ ምን አለ ማይክል ጃክሰንን እንደዚህ በጥፊ ብትዩንና ከዛ ታሪክ ቢቀየር እያሉ ነው። ወይኔ ያረ ሄርሜላ ይሄን ማካየች ነገ በማይክል ጃክሰን ትዘምታለች ብዬ ነው የማምነውና ሀይሚዬ ግን በጣም ጨካኝ ነሽ። እንዴት አድርገሽ ነው የመታሽው? ግን ወይኔ ብሩኬ ግን አንተ ማለት ነው ለምን ዋሽታት? ለምን ልጅ አለኝ ብለህ ለምን ዋሽ በውሸት? ስለዚህ ብሩኬ አሳዘነኝ ዛሬ በጣም ነው ያሳዘነኝ ቤተሰብዬ። ውይ ፊትህ ግን አለ ግን